ካቻ ያው ኢኖቬቲቭ የሆነ ካምፓኒ ነው። ይህንን የኢንሹራንስ አረቦን ችግር ለመፍታት የተቋቋመ ጥምረት ነው። በሀገራችን የመጀመሪያ የሆነው ኢንሹርቴክ ሰርቪስ ለመስጠት ሬዲ ሆነን ተገኝተናል። እነዚህ አገልግሎቶች ህብረተሰቡን ችግር አይተን አጥንተን ይዘናቸው ወደ ገበያ የመጣናቸው ናቸው። የአጋር ለኢንሹራንስ ፕሪሚየም አረቦን ማለት ነው። ፕሪሚየም ሰርቪስ የምንሰጠው ዩኒክ ፕሮዳክት ነው። እንግዲህ ፕሮዳክት የመጀመሪያ ፕሮዳክታችን ነው በጋራ ላውንች ያደረግነው፣ ግን ደግሞ የመጨረሻችን አይደለም። ካቻ እንደሚታወቀው በግሉ ሴክተር ለመጀመሪያ ጊዜ ከብሔራዊ ባንክ እውቅና አግኝቶ ወደ ስራ የገባ የክፍያ ሰነድ አውጪ ኩባንያ ወይም በተለምዶ ሞባይል መኒ ሰርቪስ አገልግሎት ላይ የተሰማራ ኩባንያ ነው። ግሎባል ባንክ ኢትዮጵያ የዲጂታል ባንኪንግ ሰርቪስ መስጠት ከጀመረ እና ለደንበኞች ተደራሽ እየሆነ እንደመጣ ይታወቃል። ሉሲ ኢንሹራንስ አክሲዮን ማህበር በአጠቃላይ የሚሰጠው በነን ላይፍ ወይም ደግሞ በጀነራል ኢንሹራንስ በሚባለው ዘርፍ ላይ ነው። እነዚህ ሶስት አካላት ጋር ያሉ ጠንካራ ጎኖችን በጋራ በመሆን ትልቅ ስራዎችን ለመስራት ነው እንግዲህ ፓርትነርሺፑን ስታብሊሽ ያደረግነው ማለት ነው። የሶስትዮሹ ጥምረት ጥሩ ነገር ያወጣል፣ ፕሮዳክት ያወጣል ብለን የጀመርነው ጉዞ አለ። እንግዲህ ከአንድ አመት በላይ ነው ጉዞ የሄደው። እንግዲህ አሁን ደግሞ ፕሮዳክቱ ወጥቶ ጥሩ የሆነ ፍሬ አፍርቶ እንግዲህ ለደንበኞች ለማቅረብ ዝግጁ ሆነናል ማለት ነው። እነዚህ ሶስቱም ካምፓኒዎች ዋናው ዓላማ ምንድነው? ህብረተሰቡን ማገልገል ነው። ህብረተሰቡን ለማገልገል ደግሞ ህብረተሰቡ ምንድነው እየተቸገረ ያለው የሚለውን ስናጠን ገንዘብ ለመክፈል በተለይ ለኢንሹራንስ ለመግባት የገንዘብ እጥረት የሚያጋጥማቸው ሰዎች በገንዘብ እጥረት በጊዜያዊ ገንዘብ እጥረት ምክንያት ኢንሹራንስ ሳይገቡ ይቀሩና ላልተጠበቀ አደጋ የተጋለጡ ከመሆናቸው አንፃር ይሄን የህብረተሰቡን ችግር የሚቀርፍ ነገር እንስራ ብለን ተነጋግረን በሶስትዮሽ ተመካክረን ይሄን ፕሮግራም አዘጋጅተናል። ከግሎባል ጋም ከሉሲ ጋም የነበረን የፓርትነርሺፕ ጆርኒ በጣም አስደሳች ነው። ይሄ ማለት ቻሌንጅ የሚያደርጉ ነገሮች፣ አስቸጋሪ ሁኔታዎች፣ መንገራገጮች አልነበሩ ማለት አይደለም። በተለይ በራሱ በኢንሹራንስ ሴክተሩ ላይ ስትመጣ ሰዎች በእጅ ስልካቸው አማካኝነት የፕሮፐርቲ ኢንሹራንስ ለመግዛት የተለመደ አሰራር አይደለም እዚህ ሀገር ላይና እውን ይሆናል ወይ ሰው የጥርጣሬ አይነት ነገሮች የነበሩበት ፌዞች ነበሩ። ነገር ግን በተደጋጋሚ በሚኖሩን ስብሰባዎች ብሪፊንጎች ይሄ ፕሮዳክት እንደዚህ እውን እንዲሆን አድርጓል ማለት ነው። በዚህም ሂደት ውስጥ እንግዲህ ከካቻ ጋር ባለን ስትራቴጂክ ፓርትነርሺፕ የአንድ አመት ከ6 ወር በላይ የሆነ ጉዞ እነዚህን ፕሮዳክቶች አጋር የደሞዝተኞች አጋር ለኢንሹራንስ ፕሪሚየም ወይም ደግሞ ኢንሹራንስ አረቦን እንዲሁም ደግሞ አጋር ለሾፌሮች የሚለውን ሰርቪስ ወይም ፕሮዳክት ዲጂታል ሰርቪስ ለደንበኞች ለማቅረብ ስትራቴጂክ ፓርትነርሺፕ መስርተን ሰርተን ሬዲ ያደርገናል። እንግዲህ በጋራ ካቻ ግሎባል ባንክ እና ሉሲ ኢንሹራንስ ይህን ፕሮዳክት ዲዛይን ስናደርገው መጀመሪያ ከስተመር የሚፈልገው ነገር ማወቅ፣ አንደርስታንድ ማድረግ፣ ቁጭ ብለን ሪሰርች ማድረግ፣ ያሉትን ጋፖች አናላይዝ ማድረግ፣ ሊሸጥ ከስተመሩ ሊገዛው የሚችል ፕሮዳክት ሴም ታይም ደግሞ ስኬል ሊያደርግ የሚችል ችግር ሊቀርፍ የሚችል ኢምፓክትፉል የሆነ ፕሮዳክት ይዘን መቅረብ ስላለብን በጣም ረጅም ጊዜ አጥፍተናል። ሪሰርች በማድረግ ከስተመር የሚፈልገው ነገር ማወቅ፣ ሚሲንግ ሚድሉ ምንድነው ያለው ጋፕ የሚለውን አናላይዝ ማድረግ፣ ሰፊ ውይይቶችን፣ የፕሮዳክት ኢኖቬሽን ብሬንስቶርሚንግ ሴሽኖችን፣ ኮንቲኒዩስ የሆኑ ኢንጌጅመንቶችን ስናደርግ ነበር ያሳለፍ ነው። እንግዲህ አሁን ዛሬ የጀመርነው በይፋ እየመረቅን ያለ ነው ግሎባል ባንክ እና እንዲሁም ከሉሲ ጋር በመተባበር ይዘናቸው የመጣናቸው አገልግሎቶች የኢንሹራንስ አገልግሎትን በቴክኖሎጂ በመደገፍ ተደራሽነትን ምቾት ባለው መልኩ ለህብረተሰቡ ለማድረስ የጀመርነው ባለሳሳት ወደ 1 አመት አካባቢ ከዛም በላይ የነበረ ግንኙነት ነው። ይሄ አገልግሎት በአይነቱ በሀገሪቱ ለየት ያለ ነው። ከዚህ ቀደም ሰዎች በሞባይላቸው አማካኝነት የተለያዩ አይነት ክፍያዎች ይፈጽሙ ነበር። ነገር ግን የኢንሹራንስ ፖሊሲ ግን በሞባይል አማካኝነት ሲገዙ አልታስተዋለም ነበር። እንግዲህ ይህንን ነው ዛሬ ካቻ እውን ያደረገው ማለት ነው። የአጋር ለኢንሹራንስ የፕሪሚየም አረቦን ማለት ነው ፕሪሚየም ሰርቪስ የምንሰጠው እሱ ዩኒክ ፕሮዳክት ነው። አጋር ዲጂታል ኢንሹራንስ አረቦን ብድር አገልግሎት ደንበኞች በተለይ የኢንሹራንስ ዋስትናቸውን ለማደስም ሆነ ወይም ደግሞ መድን ዋስትና በሚፈልጉ ጊዜ
ተፈላጊውን አረቦን ለመክፈል የካሽ ችግር ወይም ደግሞ የካሽ ፍሎው ችግር ያላቸው ደንበኞች ይህንን ችግራቸውን ከግሎባል ባንክ በኩል የፋይናንሱን አገልግሎት ያገኛሉ። የሎን ወይም ደግሞ የብድር አገልግሎትን ያገኛሉ። በካቻ በኩል ደግሞ የሰርቪሱን የቴክኖሎጂውን ያገኛሉ። ኢትዮጵያውያን ደሞዝተኞች ብድር የማግኘት አክሰሲቢሊቲ ሲያጥራቸው ከሰው ከሚበደሩ ያንን ፋይናንስ አቬል አድርገን ደሞዝ እስኪደርስ ድረስ ባለው የፋይናንስ ጋፕ ያንን አድሬስ ለማድረግ ስለሚያስችል ይህን ፋይናንሻል ኢንክሉዥኑ ላይ ሞር አስተዋጽኦ ያደርጋል። የደሞዝ መዳረሻ ብድር ነው፣ ብሪጅ ፋይናንሲንግ ነው ቤዚክሊ የምንለው። ሶ አንድ ኮንቲኒየስ ኢንካም ያለው ሳላሪ ያለው ተቀጣሪ ሰራተኛ ደሞዝ እስኪደርስ ድረስ በተለያዩ መንገዶች ሾርት ተርም ፋይናንሻል ኒዶች ያጋጥሙታል። ኢት ኩድ ቢ ፎር ሜዲካል ዩዝ፣ ግሮሰሪ ፐርቼዝ፣ ኤኒቲንግ ለትምህርት ቤት ክፍያ ለልጆች ሊሆን ይችላል። የተለያዩ አጋጣሚዎች ገንዘብ ያስፈልገዋል። ስለዚህ ይህን ገንዘብ ሶርስ ለማግኘት ደግሞ ሰዎች ጋር ሄደው ነው የሚጠይቀው አይደለም። የራሱ የሆነ ቻሌንጆች አሉበት። በዚህ ዲጂታል ሳላሪ አድቫንስ ላይ ግን ባስፈለገው ሰዓት አስሎንጋ ሲዝ ኤሊጂብል 24/7 ካለበት ቦታ ሆኖ ኮንፊደንሻሊቲ በተጠበቀ መልኩ ብድር የሚጠይቅበት ብቁ ሆኖ ደግሞ ብቁ የሆነውን ብድር የሚያገኝበት የፕሮዳክት ታይፕ ነው ማለት ቤዚክሊ ታርጌት የሚያደርገው ተቀጣሪ ሰራተኞችን ነው ማለት ነው። ሹፌሮች የአጭር ጊዜ የገንዘብ እጥረት ሲያጋጥማቸው ከሰርቪስ ከማድረግ ጋር ሊሆን ይችላል። የተለያዩ የመኪና ብልሽት አጋጥሟቸው የመለዋወጫ ችግር አጋጥሟቸው በትንሽ ገንዘብ ምክንያት ለማቆም እንዳይገደዱ የፋይናንስ አማራጭ ይዘንላቸው መጥተናል። በትራንስፖርት ሴክተር ላይ የተሰማራውን ህብረተሰብ የሚያግዝ አገልግሎት ነው ብዬ ነው የማስበው። አጋር ለሹፌሮች ብለን ያቀረብነው የዲጂታል ብድር አገልግሎት እነሱን ሳፖርት ከማድረግ አኳያ ተደራሽነትን ወይም አካታችነትን በደንብ ያሳልጣል። ራይድ ሄሊንጉ ደግሞ እንደዛው ልክ እንደ ሳላሪ አድቫንስ ታርጌት የሚያደርገው የራሱ ኦዲየንስ አለው። የራይድ ሄሊንግ ሹፌሮች የሚያጋጥማቸው ሾርት ተርም ፋይናንሻል ኒዶች ይኖራሉ አይደለም። ለምሳሌ ነዳጅ ሊሆን ይችላል፣ መኪናቸው ተበላሽቶ ስራ ላይ ቆሙ ይችላሉ። ስለዚህ ቢዝነስ እንትናቸው ኢንተራፕት ሳይሆን ሾርት ተርም ፋይናንሻል ኒዳቸውን ሰርተው የሚከፍሉበት አጭር ጊዜ የብድር አገልግሎት ነው ማለት ነው። ስለዚህ ታርጌት የሚያደርገው ቤዚክሊ የቅድም እንዳልኩት የራይድ ሄሊንግ የሜትር ታክሲ ሹፌሮችን ነው ማለት ነው። አጋር ዲጂታል ኢንሹራንስ አርቦን ብድር ደንበኞች ባሉበት ቦታ ሆኖ ከሞባይላቸው ላይ አፕን ካቻ አፕ የሚላለ እሱን ዳውንሎድ በማድረግ በማውረድ ኢንሹራንስ መግባት የሚችሉበት ገንዘብ ከሌላቸው ከአፕሊኬሽኑ ላይ ብድር በማግኘት ኢንሹራንስ መግባት የሚችሉበት አንድ የቴክኖሎጂ ምርት ነው። ቴክኖሎጂውን ካቻ ዴቨሎፕ አድርጎ የገንዘብ ሶርሱ ደግሞ ግሎባል ኢትዮጵያ ሆኖ እኛ ደግሞ ሉሲ የኢንሹራንስ ሽፋኑን እንሰጣለን ማለት ነው። የአጋር ለኢንሹራንስ የፕሪሚየም አረቦን ማለት ነው ዩኒክ ፕሮዳክት ነው። እንግዲህ ደንበኞች ከአሁን በኋላ ኢንሹራንስ ሲገቡ መጉላላት የለባቸውም። የኢንሹራንስ ተቋማት ጋር መሄድ የለባቸውም ክፍያ ለመክፈል። ሌላም ደግሞ የክፍያ ተቋማት ባንኮች ጋር መሄድ የለባቸው። ስለዚህ ባሉበት ይሄ አገልግሎት የሚሰጥ ነው እና ጥሩ ነው ብለን ነው የምናስበው። ብዙ የተሽከርካሪ ደንበኞች ደግሞ ይሄንን ተጠቃሚ ይሆናሉ አገልግሎት ብለን እናስባለን። ከኮንቪኒየንስ ውጪ እንግዲህ ፋይናንስ እናደርጋለን። ጥሩ ጠቀሜታው የፋይናንስ ፕሮግራም አለው ማለት ነው። ደንበኛው በራሱ ሙሉ ከከፈለ በራሱ መክፈል ይችላል። ካልሆነ ደግሞ የፋይናንስ አገልግሎት እንሰጣለን። በዋናነት የኢንሹራንሱ ላይ የአረቦን ክፍያው ላይ እንግዲህ በ3 ወርም በ6 ወርም እስከ 1 ዓመት የሚከፍለውን ክፍያዎችን አመቻችተንለታል ማለት ነው። የፋይናንስ ችግሩን መፍታቱ ነው ዋነኛው ነጥብ። ሁለተኛው ደግሞ አገልግሎቱን የትም ቦታ ሆኖ ማግኘቱ ነው። በተለይ ደግሞ በአሁኑ ሰዓት የኢንሹራንስ አረቦን እየጨመረ የመጣበት ሁኔታ አለ። የሚከፈለውን አረቦን ወዲያው እጃቸው ላይ ባይኖር አውቶማቲካሊ በዚህ አገልግሎታችን ግሎባልና ከካቻ ከሉሲ ጋር አሬንጅ በሆነው አገልግሎት ችግራቸውን ይፈታሉ ማለት ነው። የኢንሹራንስ ሴክተር ላይ ብዙም ኢኖቬቲቭ የሆኑ ፕሮዳክቶች ማይታዩበት ምክንያት እንግዲህ ሪላቲቭሊ ስፒኪንግ የኢንሹራንስ ሴክተሩ ትንሽ ወደ ኋላ የመቅረት ኢንዲኬሽኖች አሉት ከሌላው ከፊንቴክ ሴክተሩ አንጻር ስናየው ማለት ነው። ስለዚህ በዛ ምክንያት
ኢኖቬቲቭ የሆኑ የኢንሹራንስ ፕሮዳክቶችን ገበያ ላይ ስናይ ብዙ ጊዜ አናስተውልም ማለት ነው። ሶ ካቻ ከሚሰጣቸው መልቲፕል ዲጂታል ፋይናንሻል ሰርቪሶች ውስጥ አንደኛው የኢንሹራንስ ሰርቪስ መሆኑ ይታወቃል። ስለዚህ እንግዲህ በመቀናጀት ከባንኮች፣ ከኢንሹራንሶች ወይም ሌሎች ስቴክሆልደሮች ጋር በመሆን ኢኖቬቲቭ የሆኑ እንደዚህ አይነት የኢንሹራንስ ፕሮዳክቶችን ወደ ገበያ ይዘን የምንመጣ ይሆናል ማለት ነው። በሁለት መልኩ በኮንቪኒየንስ እና በፋይናንስ ከረዳ ነው ደንበኛው ቀለል ያለ አገልግሎት ያገኛል። ሁለተኛ ደግሞ ታይት የሆነ የፋይናንስ ኢሹ ካለበት እሱንም ሶሉሽን እንሰጠዋለን። እንግዲህ ይሄ ፕሮዳክት ገበያ ላይ ከወጣ በኋላ ከገበያው ኤክስፔክት የማደርገው ነገር እንግዲህ ትልቅ አዶፕሽን ኤክስፔክት አደርጋለሁ። ያው ቼንጅ ኢዝ ናት አን ኢዚ ፕሮሰስ ባይ ሰልፍ፣ ግን አዌርነስ መፍጠር ይጠበቅብናል። ፕሮዳክቱ ላውንች ስለተደረገ ያድጋል ማለት አይደለም። የተለያየ አዌርነስ ፕሮግራሞችን መስራት ይጠበቅብናል። ኢትዮጵያ ውስጥ በነገራችን ላይ ኢንሹራንስ ለምን አትገባም ብለህ አንድ ሰው በጠይቀው ኢንሹራንስ ኢዝ ሌክዠሪ ሚል ምላሽ ነው አብዛኛው ሰው ይመልስልን። ይሄን ከብዙ አንግሎች ማየት እንችላለን። አንደኛው አፎርዳቢሊቲ ነው። ሶ ኢንሹራንስ አፎርዳብል ባለመሆኑ በራሱ የራሱ ትልቅ ኮንትሪቢዩሽን አለው የፔኔትሬሽን ሬቱ ላይ። ስለዚህ አሁን ኢንሹራንስ አንድ ሰው ኢንሹራንስ ለማትገባም ስትለው አፎርዳብል አይደለም ካለ there is a solution ማለት ነው። ፋይናንስ የሚያደርግ ኢንሹራንስ ፕሪሚየም ፋይናንሲንግ የሚባል ፕሮዳክት አለ ማለት ነው። ስለዚህ አፎርዳቢሊቲ የሚባለውን ትልቅ ችግር ቀረፍ ነው ማለት ነው አይደለም። ስለዚህ የራሱ የሆነ ኢምፓክት እየፈጠርን ያለ ነው ማለት። ስለዚህ አዶፕሽን ላይ ትልቅ የሆነ ለውጥ እናያለን ማለት ነው። ይሄ ያዘጋጀነው ፕላትፎርም በጣም ፌር ፕራይስ የሆነ ሁሉንም አሳታፊ ሊያደርግ የሚችል ዋጋን ሴት አድርገንለታል ማለት ነው። ሉሲ ኢንሹራንስ አገልግሎቶችን በተሻለ ሁኔታ ለደንበኞች ለማድረስ አሁን ከረንትሊ ሁሉም ነገር በቴክኖሎጂ ስለሆነ ቴክኖሎጂን በማዘመን ቅርንጫፎችን ተጨማሪ ከመክፈት ይልቅ ደንበኞች የሚፈልጉትን ባሉበት ቦታ ሆኖ እንዲያገኙ ሌሎችም አሁን ያልጀመርናቸው ክላስ ኦፍ ቢዝነሶችን ወይ ኢንሹራንስ ሽፋን አይነቶችን እንዲያገኙ ወደ ዲጂታል ሲስተም በማድረግ ከሌሎች ጋር በተሻለ ኮምፒት አድርገን ወይ ተወዳድረን የተሻለ ገበያ ድርሻ ለማግኘት እንዲያስችለን የተሻለ ነገር እናደርጋለን። ካቻ እንግዲህ በቅርቡ ተደጋጋሚ አዳዲስ ፕሮዳክቶችን በቅርቡ የምናሳውቅ ይሆናል ለህብረተሰቡ ከተለያዩ የፋይናንስ ተቋማቶች ጋር ከባንክ ጋር እንዲሁም ከማይክሮ ፋይናንስ ከሳኮች ጋር ጭምር አዳዲስ አገልግሎቶች አሉ በቅርቡ ይዘናቸው የምንገባ ወደ ገበያውና በእርግጠኝነት በርከት ያሉ በቴክኖሎጂ የተደገፉ የፋይናንስ ችግርን የሚቀርፉ ፕሮዳክቶችን በብዛት ይዘን እንደምንገባ ነው ማረጋገጥ ወደው ለወደፊቱ ሰፋ ያለ አጋር ድርጅቶችንም እያስገባን ዲጂታል ስራችንን አጠናክረን እንደ ባንክ እንሰራለን።